የ22 ዓመቱ ብራዚላዊ የክንፍ መስመር ተጫዋች ሳቪዮ ከማንቸስተር ሲቲ ወደ ቶትንሃም ሆትስፐር መዘዋወሩ ተረጋግጧል። ቶትንሃሞች ለዚህ ፈጣን አጥቂ አነጋጋሪ የሆነ 75 ሚሊዮን ፓውንድ የከፈሉ ሲሆን በውሉ ላይ ተጨማሪ 10 ሚሊዮን ፓውንድ ቦነስ ተካቷል። ነገር ግን የዚህ የዝውውር ትልቁ መነጋገሪያ የዝውውር ዋጋው ብቻ አይደለም፣ ተጫዋቹ ስሙንም ቀይሯል። ሙሉ መረጃውን ተጫዋቹ የሰጠውን አነጋጋሪ አስተያየትና የታክቲክ ትንተናውን አብረን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሳቪዮ ወደ ሰሜን ለንደን ሲያቀና አዲስ ጅምርን ከአዲስ ስም ጋር አድርጓል። ቀደም ሲል በብራዚል ብሔራዊ ቡድንና በማንቸስተር ሲቲ ሳቪኒሆ በሚል ስም ይታወቅ ነበር የተጫዋቹ። አሁን ግን ትክክለኛ ስሙ ተመልሷል። ሙሉ ስሙ ሳቪዮ ሞሬራ ዲ ኦሊቬራ ሲሆን በቶትንሃም ቁጥር 17 ማሊያ ይለብሳል። ሳቪዮ ተብሎ የሚጠራም ይሆናል። ይህ ዝውውር በቶትንሃም በኩል ከ1 ዓመት በላይ የታሰበበት ነበር። ባለፈው ዓመት ቶትንሃሞች እሱን ለማስፈረም ጥረት አድርገው ሳይሳካ ቀርቶ ነበር። ሳቪዮ በኢትሃድ ውስጥ ለመቆየት ቢወስንም በፔፕ ጋርዲዮላ ስር በቂ የመጫወት እድል አላገኘም። በተለይም ማንቸስተር ሲቲ በጃንዋሪ አንቷን ሴሜንዮን ከቦርንማውዝ ካስፈረመ በኋላ የሳቪዮ የመሰለፍ እድል በእጅጉ ቀንሶ ነበር። ወደ ቶትንሃም መዞሩ ከተረጋገጠ በኋላ ሳቪዮ ስለ አዲስ ክለቡ ከፍተኛ ሙገሳ ሰጥቷል። እኝቴ በጣም ደስተኛ ነኝ። ቶትንሃም ሁሉንም ነገር የያዘ ድንቅ ክለብ ነው። በዓለም ላይ ካሉ ምርጥ አሰልጣኞች አንዱ አላቸው። ምርጥ የልምምድ ማዕከል፣ በዓለም ላይ ካሉ ምርጥ ስታዲየሞች አንዱ የነሱ ነው። ከአሰልጣኙ ጋር ከተነጋገርኩ በኋላ ወደዚህ መምጣት እንዳለብኝ ያለው የቶትንሃም አሰልጣኝ ሮበርቶ ዲዘርቢ በበኩላቸው ስለ ሳቪዮ ሲናገሩ ሳቪዮ በክንፍ መስመር ላይ ጉልበት፣ ምናባዊ ጨዋታና ጥራት የሚያመጣ ተጫዋች ነው። ተከላካዮችን የመጋፈጥ ድፍረት፣ በፈጠራው ጨዋታን የመቀየር ብቃት አለው ሲሉ ተናግረዋል። ለመሆኑ ቶትንሃም ለምን ይህንን ትልቅ ገንዘብ አወጡ? ምንም እንኳን ባለፈው የውድድር ዘመን በሲቲ ብዙ ባይሰለፍም በ2024/25 ስታቲክሱ ግን አስደናቂ ነበር። 8 አሲስቶች 1773 ደቂቃዎች ውስጥ ብቻ ሁለቱንም ከክፍት ጨዋታዎች ኦፕን ፕሌይ አመቻችቶ አቀብለዋል። በ90 ደቂቃ ውስጥ 2.2 የጎል ዕድሎችን በመፍጠር ከሞሐመድ ሳላ ቀጥሎ ሁለተኛው ምርጥ ተጫዋች ነበር። ኳስ ድሪብልና ኬሪስ ኳስ መስመር ላይ ይዞ በመግባት ፕሮግሬሲቭ ኬሪስ ከጀሪሚ ዶኩ ቀጥሎ በሊጉ ሁለተኛው አደገኛ ተጫዋች ነበር። በተጨማሪም ሳቪዮ በግራና በቀኝ ክንፍ ላይ እኩል የመጫወት መቻሉ ለዲዘርቢ የታክቲክ አማራጭ ትልቅ ጥቅም ይሰጣቸዋል። ቶትንሃም በዚህ የዝውውር መስኮት ማቴዎስ ፈርናንዴስን፣ ሳንድሮ ቶናሊን፣ ያን ፖል ቫን ሄክን ጨምሮ ከ300 ሚሊዮን ፓውንድ በላይ ወጪ አድርገዋል። ሳቪዮ ደግሞ የዚህ አዲስ ፕሮጀክት ትልቁ አካል ነው። ውድ የቻናላችን ቤተሰቦች እናንተ ስለ ሳቪዮ ዝውውር ምን ታስባላችሁ? በቶትንሃም ስኬታማ ይሆናል ብላችሁ ታምናላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ።